ከሁሉ ነገር የበለጠ ጉዳይ ነው የምናወራው። አፕላይ ከተደረገ የሰዎችን ህይወት መለወጥ አቅም አለው። ምክንያቱም የፍቅር ኢሹ የመጨረሻው ትልቁ ቫልዩ እሱ ነው። ወደ ኮሚትመንት ወደ መሰጠት የሚወስድሽ ስሜት ነው እና ወደ ኮሚትመንት ከሌለበት መሰጠት ከሌለበት ፍቅር አይደለም። ኢሞሽን ሆኖ ጠንካራ ስሜት ሆኖ ግን ወደ መሰጠት የሚወስድሽ ወደ ኮሚትመንት ዲቮትድ እንድትሆኝ ራስሽን እንድትሰጪ የሚያደርግ ወደ ውሳኔ የሚያደርስ ስሜት ነው። አሁን ሰዎች ራሳቸውን አይወዱም፣ ሌላ ሰው እንዲወዳቸው ኤክስፔክት ያደርጋሉ። ግን ራሷን ካልወደደች ራሷን እኮ ስትወድ ታስታውቃለች እኮ እንዴት ራሷን ኢንጆይ እንደምታደርግ። ብቻሽን ሁሉ ጊዜ ስታሳልፊ ኢንጆይ ታደርጊዋለሽ፣ ማንነትሽን ኢንጆይ ታደርጊዋለሽ፣ ራስሽን ኢንጆይ ታደርጊዋለሽ። እኔ አንቺን እወድሻለሁ በጣም አይደል? አንቺም እኔም ያረደው እንዴት ነው? እሺ እንደውም ብዙ ሰዎች ልክ አንተ እንዳጋጠመ አይነት በሰዎች ይገፉና ወይ ይበደሉና መጨረሻ ላይ ፍቅር የለም ወደሚል ድምዳሜ የደረሱ አውቃለሁና እንደውም አሁን መጀመሪያ ብንጀምር ደስ የሚለኝ ፍቅር ትርጓሜ ያለው ወይ በአንድ ዴፊኒሽን ወይም በአንድ ትርጉምስ ይሄ ነው ብለን ማስቀመጥ እንችላለን። ከዚህም ጀምረን ቀጥላለን። ጥሩ። አሁን የሳይኮሎጂውን የስነ ልቦናውን ዴፊኒሽን ነው። ሳይኮሎጂ የሚለው ፍቅር ጥልቅ የሆነ ስሜት ነው። ጥልቅ የሆነ ስሜት ዲፕ የሆነ ኢሞሽን ነው። ግን እዛ ጋር አያቆምም። ጥልቅ ስሜት ነው ወይ ኢሞሽን ነው ብሎ ግን አያቆምም። that leads to commitment ይላል። that leads to devotion ይላል። ስለዚህ ጥልቅ ስሜት ሆኖ ወደ ኮሚትመንት ወደ መሰጠት የሚወስድሽ ስሜት ነው እና ወደ ኮሚትመንት ከሌለበት መሰጠት ከሌለበት ፍቅር አይደለም። ኢሞሽን ሆኖ ጠንካራ ስሜት ሆኖ ግን ወደ መሰጠት የሚወስድሽ ወደ ኮሚትመንት ዲቮትድ እንድትሆኝ ራስሽን እንድትሰጪ የሚያደርግ ወደ ውሳኔ የሚያደርስ ስሜት ነው፣ ኢሞሽን ነው። ስለዚህ ሳይኮሎጂ ዲፋይን የሚያደርገው በዚህ መልክ ነው። እንግዲህ ፍቅርን በዚህ መንገድ ከተረጎም ነው ፍቅር አንድ ነው ወይስ የተለያየ ነው የሚለውን ደግሞ እንመልከት። አንዳንድ እንግዲህ ጽሁፎች በተለይ ደግሞ በግሪኮች በተለያየ መንገድ ይከፋፍሉታል ፍቅርን። ስለዚህ እሱን እንመልከት። ስንት አይነት ፍቅር አለ? ጥሩ ነው። 10 አይነት ፍቅር አለ። 10ሩንም እናያቸዋለን። ለተመልካቾቻችን ግን ቀድሜ መንገር የምፈልገው ዛሬ የምናወራው እኛ እንዲሁ እንደው ስለ ፍቅር ምናምን ፌስቡክ ላይ እንደሚወራው እንደዛ አይደለም። በጣም ህይወትን የሚለውጥ ፕሮግራም ነው ይሄ። በጣም ሲሪየስ ነው። ከሁሉ ነገር የበለጠ ጉዳይ ነው የምናወራው። ደግሞ አፕላይ ከተደረገ የሰዎችን ህይወት መለወጥ አቅም አለው። ምክንያቱም የፍቅር ኢሹ የመጨረሻው ትልቁ ቫልዩ እሱ ነው። የመጨረሻው ትልቁ እሴት እሱ ነው። በሰውም በፈጣሪም ፊት በጣም ህይወትን የሚለውጥ ነገር ነውና እንደዛ እንዲያዳምጡ እንፈልጋለን። ግን አይነቶቹ 10 ናቸው። 10 አይነት ፍቅሮች አሉ። ያን አንድ ባንድ እናያቸዋለን። እሺ ከመጀመሪያው እንጀምርና ያው ኦርደር አይደለም ግን የምንመለከተው የመጀመሪያው ፊሎሺያ ነው ወይም ደግሞ ራስን መውደድ ሰልፍ ላቭ። ምን አይነት ፍቅር ነው እንግዲህ? አሁን ይሄኛው አስፈላጊነቱን እናያለን። ራስን መውደድ ራስን ከመቀበል ጀምርና ራስሽን ተቀብለሽ ራስሽን ስትወጂ ያለሽን ቦዲ ያለሽን ማይንድ በተፈጥሮ የተሰጠሽንና በዘመናት ቢልድ ያደረግሽውን ማንነት ስትወጂው። ምክንያቱም ራስሽን መውደድ አለብሽ። የሰዎች ብዙ ችግር እንደውም ይሄ ሰልፊሽ መሆን አይደለም። ራስን መውደድ ሰልፍ ላቭ ወደ ፊሎሺያ የፊሎቲያም ይሉታል። ሰልፊሽ መሆን አይደለም። ይሄ ገብጋባ ለራስ ለኔ ማለት አይደለም። ግን እኔን ያለኝን በተፈጥሮ ያገኘሁትን ፊዚካል አፒራንሴን በአካላዊ ሁኔታዬን እወደዋለሁ፣ ከዛ ጋር እስማማለሁ። አእምሮዬን እወደዋለሁ፣ መንፈሴን እወደዋለሁ፣ በህይወት ዘመኔ ቢልድ ያረኩትን ማንነቴን እወደዋለሁ። እኔ ብቻ ግን አይደለም መሆን ያለበት፣ ሁሉም ሰው ራሱን ሊወድ ይገባል። ቃሉ ራሱ እኮ ባልንጀራህን እንደ ራስህ ውደድ አይደል የሚለው። ስለዚህ ራስ መውደድ ያስፈልጋል፣ በጣም አስፈላጊ ነው።
ከኮንፊደንስ ጋር ይያያዛል፣ በራስ መተማመን ጋር ይያያዛል፣ ለራስሽ የምትሰጪውን ክብር ሰልፍ ስቲም የሚባለውን ይይዛል። እና አሁን መጀመሪያው ግብዣ ለመልካቾች የምናደርጋቸው ራሳቸውን መውደድ አለባቸው። ቆንጆ ናቸው፣ ውብ ናቸው። ለእያንዳንዳችን የተሰጠ ነገር መልካም ነው። ከፋብሪካ እንደወጣን እንደ ሳሙና ወይ እንደ ጫማ አይደለንም፣ አንድ አይነት አይደለንም፣ እንለያያለን። ግን እሱ ያለው ነገር ድንቅ ነው፣ እሷ እህት ያላት ነገር ልዩ ነው። ስለዚህ ራስን አክሴፕት ማድረግ፣ ራስን መውደድ፣ ራስን መቀበል በዚህ ፍቅር ነው። ሰልፍ ላቭ ነው። እኔ ራሴን እወደዋለሁ፣ የተገነባውን ማንነቴን እወደዋለሁ። ይህ ሰውዬ ያጠፋል፣ ስራዎች ይሰራል፣ ይሳሳታል፣ ሚስቴኮቹን አስተካክልለታለሁ፣ ሲያጠፋ ፎርጊቭ አደርገዋለሁ። ዶክተር ወዳጄነህን ራሴ እና ዶክተር ወዳጄነህን ፎርጊቭ እያረኩት እንደዚህ ማድረግ አልነበረብህም እያልኩት እያረምኩት ግን እወደዋለሁ። ይሄ ሰልፍ ላቭ። እኔ ስለዚህ እንደውም በጣም ኤክስፒሪየንስ ማድረገው ነገር ነው፣ ራሴ ላይም ኤክሰርሳይዝ ማድረገው ነው። እንዳልከው ብዙ ሰዎች ከራስ ወዳድነት ጋር ያያይዙታል፣ ግን ራስ ወዳድነት ሌላ ኤክስትሪም ነው። ራስን መውደድ ማለት ለራስ የሚገባን ዋጋ አውቆ የሚገባን ትኩረትና እንክብካቤ ማድረግ ነው። እንደውም ለራሴ ፍቅር ሳልሰጥ ራሴን ሳላከብር ሰውንም ፍቅር መስጠትም ሆነ ሰውንም ማክበር እችላለሁ ብዬ አላስብም። ምክንያቱም እኔ ፕሮዲስ ያደረኩት ነገር ነው የሚወጣው፣ እኔ ጋር በደንብ ኤክሰርሳይዝ ያደረኩት ነገር ነው ለሌሎች ሰዎች የሚሆነው። ስለዚህ በደንብም ማፍቀር የሚቻለው በደንብም ቤተሰብንም ሆነ ጓደኛንም ሆነ ሌሎችን ሰዎች መውደድ የሚቻለው ራስ ላይ የተለማመዱት ፍቅር ካለ ነው ብዬ ነው የማስበው። ፍቅርን ደግሞ አሁን ፍቅር ይበልጣል ካልወደደቻት ሌላ ሰው እንዲወዳት ኤክስፔክት ማድረግ የለባትም። አሁን ሰዎች ራሳቸውን አይወዱም፣ ሌላ ሰው እንዲወዳቸው ኤክስፔክት ያደርጋሉ። ግን ራሷን ካልወደደች፣ ራሷን እኮ ስትወድ ታስታውቃለች እኮ እንዴት ራሷን ኢንጆይ እንደምታደርግ። ብቻሽን ሁሉ ጊዜ ስታሳልፊ ኢንጆይ ታደርጊዋለሽ፣ ማንነትሽን ኢንጆይ ታደርጊዋለሽ፣ ራስሽን ኢንጆይ ታደርጊዋለሽ። ስታጠፊ ታውቂያለሽ፣ ፍቅር እንደዚህ ማድረግ የለብሽም ትያለሽ። ከዛ ራሴን ካልወደድኩኝ ሌላ ሰው ሊወደኝ አይችልም። ኢነርጂው ራሱ አሁን ቫይብሬሽን ምናምን ይባል የለ እሱ ራሱ እኔ ራሴን ከጠላሁት እንዲሁ ማትረባ ሰውን እንዲሁ ምናምን እያልኩኝ ራሴን ዝም ብዬ ዲግሬድ ካረኩት ሌላ ሰው ሊወደኝ አይችልም። ስለዚህ ሲጀመር ራስን አክሴፕት ማድረግና ራስን መውደድ ያስፈልጋል። ይሄ ፍቅር እጅግ በጣም አስፈላጊ። ወደ ሁለተኛው ስናልፍ ደግሞ የወዳጅነት ወይም የጓደኝነት ፍቅር ፍሬንድሺፕ ላቭ ወይም ፊሊያ ምንለው ነው። ስለዚህ ደግሞ የተወሰነ እንበል። እሺ፣ ሁለተኛው ፊሊያ የአፌክሽኔት ላቭ ነው፣ የፍሬንድሺፕ ፍቅር ነው። አሁን ጓደኛሞች ያሉ አይደለም፣ ጓደኛሞች ሆነው አብረው ሻይ ይጠጣሉ፣ እንገናኝ ይባባላሉ፣ ጊዜ ያሳልፋሉ። ሴቶቹ አንዷ ቤት ይሄዳሉ፣ ይሰበሰባሉ፣ ያወራሉ፣ ይጫወታሉ፣ ይዋደዳሉ፣ በጣም ይዋደዳሉ። ከመካከላቸው አንዷ ውጭ ሀገር ስትሄድ ፎር ጉድ እንዴት እንደሚያለቅሱ ታያቸዋለሽ። በጣም ያለቅሳሉ። ምክንያቱም ፍቅር አላቸው። አብረው ሲሆኑ ደስ ይላቸዋል። አንዳቸው የሌላቸውን ጉድለት ያሟላሉ። አንዷ ስታለቅስ አንዷ ታባብላለች፣ አንዷ ስትጎዳ ሌሎቹ ያክማሉ። ፍሬንድሺፕ ነው፣ ወንዶችም መካከል ሴቶችም መካከል። ወንድና ሴት መሆኑ ደግሞ በዚህ ፍቅር ሊዋደዱ ይችላሉ በጣም እና ፊሊያ ነው። እኔ አንቺን እወድሻለሁ በጣም አይደል? አንቺም እኔም ያረዱ እንዴት ነው? እሺ፣ አሁን እኔና አንቺ የምንዋደድበት ፍቅር ፊሊያ ነው። በቃ ፍሬንድሺፕ ነው። ኢንጆይ ያደርጋታለሁ ፍቅርን፣ አንቺ ኢንጆይ ታደርጊኛለሽ፣ እንስቃለን፣ እናወራለን። ከዛ ይሄ ደግሞ ወዴት ይወስዳል? ወደ ሚስጥረኛነት ይወስዳል። ሚስጥራቸውን ይነጋገራሉ። ይሄኛው ፍቅር ፊሊያ ይባላል። ይሄም በጣም አስፈላጊ ነው፣ የፍሬንድሺፕ ፍቅር ነው። ይሄንንም ብዙ ሰዎች አሁን ላይ ዳውት አላቸው። ወዳጅ ማግኘት ከባድ ነው ይላሉ። ለልብ የቀረበ ሚስጥረኛ የሚሆን ዘንድሮ ምን ወዳጅ አለ? እንደውም ራስን ለራስ ያለኸው የሚሉም አሉና አንተ ይሄንን ትቀበላለህ? እውነተኛ ወዳጅ የለም? አለ፣ በትክክል አለ። እኔ አሁን ራሴን ለብዙዎች ወዳጅ አድርጌ ያቀርባለሁ። የእውነት ወዳጅ ነኝ። ሲፈልጉኝ ይገኝላቸዋለሁ። ወዳጆችም ይኖሩኛል። አለ ሰው ይሄ ፍቅርማ አለ። ኢት ኤግዚስትስ
እንደውም አሁን በሜንታል ሄልዝ ለአእምሮ ጤና በጣም አስፈላጊ ከሚባሉ ነገሮች አንዱ ጓደኝነት። ጥሩ ጓደኞች ካሉሽ ወንድና ሴት ሆነው እኮ ኦፖዚት ሴክስ ናቸው፣ በጣም ይዋደዳሉ። እኔ አሁን በጣም የምወዳቸው ሴቶች አሉ፣ በጣም የሚወዱኝ ሴቶች አሉ። ሌላ ነገር ግን የለም። በሌላ አስቤያቸው በሮማንቲክ በሆነው ፍቅር ተዋደን አይደለም፣ ግን በጣም ወዳታለሁ። እሷ ማለት በጣም ተወደኝ፣ እንደውም ትነግረኛለች፣ ወዳለሁ ትለኛለች፣ እኔም ወዳታለሁ። ግን ስለሷ ስላላት ሪሌሽንሺፕ ምናምን እናወራለን እንጂ ከኔ ጋር ሌላ ነገር አይመጣም። እና ይሄ አስፈላጊ ነው። እንደውም አሁን ወጣቶች አንዳንዴ ይሄንን ፍቅር ሚስ አንደርስታንድ እንዳያረጉት ያስፈልጋል። ወጣቶች ትላልቅ ሰዎች አንዲት ሴት መጥታ ልትወድህ ትችላለች፣ እወድሃለሁ ልትልህ ሁሉ ትችላለች። የበዛኛው በሮማንቲክ በሆነው ፍቅር ወድሃለች ማለት ግን አይደለም። አንተን ኢንጆይ ታደርጋለች፣ በቃ አብራ መሆን ደስ ይላታል። የጓደኝነት ፍቅር ነው፣ ፊሊያ ነው። ተለይቶ እስካልተገለጸ ድረስ ያ የጓደኝነትን ፍቅር ሚስ አንደርስታንድ አድርገው አንዳንዴ ምን ይሆናል መሰለሽ፣ ይዋደዳሉ። ከዛ በሌላ ፍቅር የወደደችው ይመስለውና ከዛ ሌላ ጥያቄ ይገባል። ሲገባ በጣም ልደነግጥ ትችላለች። እሱ እኔ እኮ እንደዛ አላሰብህም እኮ እኔ እኮ እንደዛ አስቤህ እኮ አላውቅም ብላ ልትል ትችላለች። ወንድም ሊደነግጥ ይችላል። እኔ እኮ እንደ ወንድሜ ነው የማይ፣ እኔ እኮ እንደ ጓደኛዬ ነው የማይ ብለው ሊሉ ይችላሉ። አሁን ግን ከለየንላቸው የጓደኝነትን ፍቅር ከሌላው ከለየንላቸው ይሄኛው የምንዋደድበት ፍቅር ፊሊያ ነው እና በፊሊያ በአፌክሽኔት ነው ብለው ይለዩታል።